ባይገባስ ቢቀር ጋይስ አንዳንድ ሰርግ እንደው አምላክ ይሁን። እስቲ ለማንኛውም ቪዲዮን አሳይቻችሁ ልመለስና ኮሜንት እናነባለን። የትም እንዳትሄዱ። የሙሽራ ቴካው አልቦቦ ዋጀፋ ቢዲ ደሞ ቴካው መደረጓ ሳያንስ በሞተር ዴሊቨሪ የኛ ሙሽራ ብላ ብላ በፎጣ ተጠቅልላ ተዳረች ሪሳ መስላ የት አካባቢ ነው ጋይስ? የምር እንዴ ፌር አይደለም በዚህ ዘመን። እንዳትመለስ በጆንያ አድርገው እንደሚሸኛት ድመት አይናና ስለ ተመልሳ እንዳመጣ ነው። ጋይስ በውበታችሁ አትመኩ። ውበት ረጋፊ ነው። ውበት ጠፊ ነው። በውበታችሁ አትመኩ። ውበት ፈራሽ ነው። እዚህ በውበቷ የምትመካ አንድ ልጅ አለች። እዚህ ጋር ቪዲዮን አይተን እንመለስና ከዛ ኮሜንት እናነባለን። እንደዚህ አይነት ውበት የትም ነው የማይገኘው። እንዴት አባቴ ነው የማምረው። ማይ ጋድ እንደዚህ አይነት ማሻአላህ ነጠላ ጫማ ነው ትመስል አልቦቦ ዋጀፋ ቢዲ ጉንጭሽን ከሳምኩ በኋላ ታክሲ ይዤ ነው ግንባርሽን ልስም የምሄደው። ይበልሽ እሽቁም ብጥር አለብሽ እና ምን እናርኝ። ድሮ ልጅ እያለሁ ፊቴን በኒኬል ሳየው ራሱ እንደዛ ረዘመ። ልጅ እያለ ግን ሁሉም ሰው ፊቱን በኒኬል ያይ ነበር ማለት ነው። እኔ ብቻ ሜካፕ ስትሰሪ በካሬ ተነጋግረሽ ነው። ኦ ማይ ጋድ ዋው ማይ ጋድ ፊት መለለው አራታውኝ ወይ ጉድ! በጣም ቆንጆ ሙዝን የሚያስንቁበት ከነመጣመው ምናምን አትቀልጂ። ፊትሽን አሳይና አሁን ያየነ ጋይስ ዩኒቨርሲቲ ውስጥ እያለሁ ጂም ቤት እኔም እንደሰው ደረት እንዲያብጥልኝ ምናምን ብረት ቤት ገባ ነበር። አንድ ቀን አንዱ ግብዳ ልጅ ምን እንዳለኝ ታውቃላችሁ? እንዳየኝና እስቲ መጀመሪያ ምግብ ብላለኝ። ይኸው ከዛ ቀን ጀምሮ እኔ በጂም ቤት በር አልፌ አላውቅም። ለምንድን ነው የሰው ሞራል የምትሰብሩት? ለማንኛውም እስቲ ይሄን ቪዲዮ ሳይቻችሁ ልመለስና ከዛ ኮሜንት እናንበል። ከጂም መልስ መከራ ነው እንዴ የምትበላው? የሚገርፈው ሰው አለ መሰለኝ።
የሰው ልጅ ፈረሰኛ አለው ሲባል አላምን ነው። ወላካሎ ወይ መጀመሪያ ላይ እንደውም ሊቢያ ላይ ታገተ። ማይ ጋድ ቦቦ አጀፋ ቪዲዮ ይላል። የድፍረት ነው እንዴ ምሳሌ? የምር ሰውነቱን ሳይሆን ድፍረቱን ነው እያጎለበተለት ያለው ስፖርት። እኔ ደግሞ ቢፎር እና አፍተር ሊል ነው ብዬ መጠበቅ። ይህ ሲጀመርም እንደዚህ ነው። የዛሬ 4 ወር ምናምን ቪዲዮ ተልኮልኛቸው ነበር። ያው አሁንም እዚሁ ነው። ኧረ ተውኝ። የወሽመጥ ነው እንዴ የምትሰራው? ወላካሎ ወሽመጥ ግን የቱ ጋር ነው ያለው? ጋይዝ የምር እግረ መንገዳችን ወሽመጥ የቱ ጋር እንዳለ ጋይስ አሁን እቺን ልጅ ከሚያገባ ሰው በላይ ሪስክ ቴከር አለ። የምር እኔ ስታገባ ማወቅ እፈልጋለሁ። ማን እንደሚያገባ ማየት እፈልጋለሁ። እስቲ ቪዲዮን አይተን እንመለስና ከዛ ኮሜንት እናነባለን። ወጡን ላሙቀ ወይስ አዲስ ልስራ? አሉ ቦቦ አጀፋ ቪዲዮ ይላል። ወጡን አሙቀ አብሲታ። እኔ ባለቤትሽ ሁሴን ነኝ። እንጀራ ማዞሪያውን የታርገሽው ነው ደግሞ ቡና ፈልቷል። ወላካሎ ወንዶች ግን ለምን ዝም ብለን በሴቶች እኩልነት አናምንም? ባናምንስ ምን አማራጭ አለ ነበር? አስበው እዚች ላይ ተሳስተ ቺት ስታደርግባት ማለት ምቀጠቀጥ አቀጣቀጥ አይለምደኝም። ማን ነው ለብሩስ ሊ ሂጃብ የሰጠው? ኧረ ተውኝ። ብሩስ ሊ መነጋገር እየቻለን ሁሌ በዱላ እሺ አቦካለሁ። አረ ዛሬ አይመር በነካጅሽ ሴዶ ማርሻለም የሆነ የሚነካ ቦታ ብቻ ነክተሽ ቆልቢ። ጋይስ 90% የሚሆነው የኢትዮጵያ ሕዝብ ያለበትን ተጨባጭ የሚያሳይ አንድ ቪዲዮ ነው ይዤላችሁ የመጣሁት። እስቲ ቪዲዮን አይተን እንመለስና ከዛ ኮሜንት እናነባለን። ኧረ ችግር ሊገለኝ ነው! ኧረ ችግር ሊገለኝ ነው! የገንዘብ ማጣት ሊገለኝ ነው! የገንዘብ ያለ ምናምን እሺ፣ ፀጉር የቆመ ገንዘብ ከማጣት አንፃር ኧረ መድኃኒዓለም ተው ስጠኝ እንድሰጥህ ለአንተም እሰጥሃለሁ፣ ለእኔም ደህና እኖራለሁ። ኧረ ግን ተው ገንዘብ ስጠኝ፣ ተው ሰው አድርገኝ። መድኃኒዓለም ቸግሮኛል። ዑመር እናቴ ተው አበድረኝ። ኧረ እዛ ኧረ ገንዘብ በመድኃኒዓለም አንተ ፈለግጠም አለግቱ ያለው ሰው ምን አለ። ብሔራዊ መዝሙራችን በዚህ ይቀየር። ረጋ እንዛብ ይል የአስቴር አወቀ ሙዚቃም ይቀየርልን። ፍቅር ይዞኛል የሚለው ችግር ይዞኛል፣ ወይኔ ጉዴ ምን ይሻለኛል። መድኃኒዓለም በቃ ስጣት፣ እኛ ዋስ እንሆናለን። ምንህ ልያዝ ምን አለ ዋስ እንሆናለን አለ። አንቺስ ዑመር አለልሽ የሚያበድርሽ፣ እኛ አለን አይደል ያበዳሪ ያለልን። አንዳንድ ግን የበታቻችንን ብናይ ጥሩ እኮ ነው። አመስግኑት። አበዳሪ ያላችሁ ልታመሰግኑ ይገባል። አበዳሪ ያለለው ስንት አለ።
የጥሪ ማሳመሪያ ይሁንልን የምትሉ አስባችሁታል? ልክ ስልክ ስትደውሉ ኧረ ችግር ሊገለኝ ነው፣ ኧረ ችግር ሊገለኝ ነው፣ የገንዘብ ማጣት ሊገለኝ ነው፣ የገንዘብ ያለ እኔም አፍሬ ነው እንጂ እንዳንቺ ብጮህ ተው ዑመር ስጠን። ኧረ ተውኝ፣ ተው ስጠን። አንጀታችንን አትብላው፣ አንጀትን አባህ ይብላው። አንቺ እንደው ጮኸሽ ሞቶልሻል። እኛ አለና እንደ የተዳፈነ እሳት ውስጣችንን እያቀለጠ ወይ ቦታውን ንገሪንና አብረን ተሰባስበን እናቅለጣ። ጋይስ እርግጠኛ ነኝ ሁላችሁም ይሄን ቪዲዮ ሳሳያችሁ ድንገት ሳታስቡት የስ ምናምን ትላላችሁ። እዚህ ቪዲዮ ላይ እንመለስና ከዛ ኮሜንት እናነባለን። የስ አላችሁ። አይ ቆይ ዋናውን ላሳያችሁ። God have mercy upon us. ወደኩኝ አትበል ምንድነው መውደቅ? ተነሳ እንደገና ደጋግመህ ውደቅ። ተሰብረ ፈንድተ ስታሳያቸው ይደሳሰታሉ። ሰላም ስጣቸው። አንተ ጀሞጅብ አንተ አጋዚ ጀግና እኮ ነህ። ቀጣይ ደግሞ ከስምንተኛ ፎቅ ላይ ስራ ነበር። ኧረ ተውኝ። በዘል እንገለ ፈጣሪ ሆይ ውለታ በዛብህ። ሰው አንድ የሚከተለው የሚወደው ሰው ሳይኖር አንተስ ተርፈሃል። እንቁላሉን የተጎዳ ባለፈው ያወጣቸው 40 እንቁላሎች በቂጣ ፈትልከው ለመውጣታቸው ራሱ እነሱ ሀገሩን ስጋ በስጋ አድርገው ነበር። በእናትህ ያ ሁሉ የበላው ስጋ ፈንድቶ ሰፈሩን ቄራ ነበር የሚያስስ። አንተን አየው የእርጉዝ ጨከነ። ጋይስ ዛሬ በጧት ቀኔን ያሳመረልኝን ቪዲዮ ነው ይዤላችሁ የመጣሁት። እስቲ ቪዲዮን አይተን እንመለስና ከዛ ኮሜንት እናነባለን። አረ ሊጋደሉብኝ ነው ሰዎች፣ ምን ይሻለኛል? አረ ሊጋደሉብኝ ነው በአንድ ሴት። አላህ ያ አላህ እንዲህ ያደርጋል ማለት ነው። ሴት ገደሏት እኮ ምን ይሻለኛል? አያኔ አረ እኔ ሊያገባሁ ድረሱ ጎበዝ። እንዲሁ እንዴት ያለ አጋጣሚ ያጋጠመኝ ያ አላህ። ቁጭ አርግና ስለ ኤችአይቪ ኤድስ አስከፊነት ነገራቸው። ወይም ሶስቱን የመህጎች አስተምራቸው። መታቀብ፣ መወሰንና መጠቀም ነገራቸው። በቴሌግራም አለ በላቸው አይሩጡ። በወረፋ እንደሚደርሳቸው አስረዳቸው። አያልቅ ፈጣሪ ባርኮን ይሰራል። ሴቶችዬ ራሳችሁን አታርክሱ፣ ኩራ በሉ እንደግመባ። አረ የእውነት አሁን እኮ እንስሳ እየጠ ግመሎች እንዳይጠፉብህ አንዱን ጋልበህ ተከተለች። የገቡበት ይዞ ነው የሚደርስ። ኧረ ተውኝ። አንተ ቀድመህ ቅመሳት፣ ከዛ ያስጠላሽ። ሐራም ነው በላቸው። ወይ ለአንዱ ኒካ ሰርለትና ተገላ። ደግሞ የሆነ ሰዓት አይጃዲ ይላል። ምን ለማለት አይ የምር ላሰማችሁ። ቆይ እዚህ ጋር ገደሏት እኮ ምን ይሻለኛል? አያኔ ሰማችሁት አይደለ?
አይ ጃኒ አለ ምን ድካም እያላችሁ ከሆነ እንጀራ በልታችኋል ማለት ነው። ጭንቀት እየተሰማችሁ ከሆነ እንጀራ በልታችኋል። አሁን እንቅልፍ እያላችሁ ከሆነ እንጀራ እየበላችሁ ነው ማለት ነው። 3 weeks later. ቤቴ ተመልሻለሁ። ከዚህ ቤት ወረቀት አቃጥዬ ምናምን በቃ አልመለስም ብዬ ምናምን ነው የወጣሁት። ግን ምንም ማድረግ አልችልም። አንዳንዴ ሄሎ Aduh, bobo. Wajib pagi. Ini segala sekali lagi. Na ጥልቅ ነው እሙሙ እመኑኝ ከባህር ይሰፋል ቢወጡት ቢወርዱት ድካም ነው አትልፉ ባታዩት ይሻላል ምግብ ዘጋኝ ካየሁት ወዲህ እረፉ ባታዩት መክራለው ያጨሳል መሰለኝ ከንፈሩ ጥቁረቱ ጃል ወያን ያስንቃል በቃ ታስቡት ይቅር ላካት በሉኝ ሊንኩን አጨቅጭቁኝ የጥቁረቱን መጠን በቃል ከምገልጸው በላይ በጣም ከስሏል አጨቅጭቁኝ ብያለሁ ነው ታጨቅጭቁኝ በቃ እርግጠኛ ነኝ እቺ ልጅ ይሄን ያደረገችው እፊታችን ቢሆን ኖሮ ሁሉም ወንዶች ባገኘነው ነገር ፈንክተናት ነበር ረፉ የሰው ጉሮሮ ላይ የምትቆሙ ሴቶች ረፉ ብያለሁ። እስቲ ይሄን ቪዲዮ አይተን እንመለስና ከዛ ኮሜንት እናነባለን። ምን እየጠበቅክ ነው? ምን እየጠበቅሽ ነው? ሰላም ነው? ፈጣሪ ጫፍ አድርሶ የሚተው ባል ይስጥሽ። ሌላ ምን ይባላል? ሰላቢ የሰው ሰላቢ ነሽ። አይገርምሽም? ቀደምሽን ስክሮል ላደርገው ነበርሽ። አረ ለምን ያጣ ተሰልፎ ይሄዳል። ስክሮል ልታደርገው ነበር። ከመንገድ ይዘርበ ወይ ሊንኩን ላክልኝ። አጉል ሰት ከታረገችው ስሜትሽ ይቋረጣች። ምኗ ታይፈስ ነች በእናታችሁ። ለነገሩ እኔ ምን አገባኝ መልሼ መላልሼ አየዋለሁ። ትቆያለህ ብራዘር። ሙሉውን ግን የት ነው የማገኘው አለ። እውነት የምር ሙሉ ያለበትን የምታውቁ ሰዎች ተባበሯቸው። ወይኔ በላቸው። የምር አይ እንደዚህ ፌር አይደለም። ዛችሁት ነው። ባለፈውም እዚህ ቪዲዮ ላይ ቆይን ላሳያችሁ። Cuando antes le dábamos con el arriba, abajo, lento, arriba, abajo. እረፉ። ይሄን ተውት። ግን አሪፍ ቃል ላይ የምር እረፉ ብለናል።